አንዳንድ ጊዜ ሰዎች ሆስፒታል ተኝቼ መጥቶ ስለጠየቀኝ በጣም ወዳጄ ነው፣ ለቅሶ ስለደረሰኝ በጣም ወዳጄ ነው ሲሉ ሰማለሁ። እነዚህ ነገሮች መጥፎ ናቸው ማለት አይደለም። ነገር ግን ያ እውነተኛ ወዳጅ መለኪያ መንገድ አይደለም። ምክንያቱም የሰው አይምሮ ትራጀዲ ይወዳል። ትራጀዲ ማየት መስማት ይወዳል። ስለዚህ ለቅሶ አለ፣ ችግር አለ፣ እግሩ ተቆረጠ፣ እጁ ተሰበረ ከተባለ ሮጦ መድረስ የሰው ባህሪ ነው። እውነተኛ ወዳጃችሁን ግን እንዴት ነው የምትለኩት? እውነተኛ ወዳጅ የሚለካው የእናንተ መከናወን የነሱ መከናወን እንደሆነ አድርገው የሚቆጥሩ፣ የእናንተ ስኬት የነሱ ስኬት እንደሆነ አድርገው የሚያስቡ፣ የእናንተ ደስታ የነሱ ደስታ እንደሆነ አድርገው የሚቆጥሩ ሰዎች ካሉ እነሱ እውነተኛ ወዳጆቻችሁ ናቸው። ለዚህ እኮ ነው ብዙ ጊዜ ቤት ስትገዙ፣ ሲሳካላችሁ፣ ጥሩ ስራ ስታገኙ፣ ንግዳችሁ ሲሰምር ወዳጄ ናቸው የምትሏቸው፣ የቅርቤ ናቸው የምትሏቸው ሰዎች ሲርቁ ትመለከታላችሁ። ምክንያቱም የእናንተ ደስታ አያስደስታቸው። በዚህ አይነት ባህሪ የሚጠቁ ሰዎች ፓሲቭ አግሬሲቭ ይባላሉ። ፓሲቭ አግሬሲቭነስ ማለት ነው በውስጣችን ያለውን ክፋት በቀጥታ መናገር ስለማንችል በተዘዋዋሪ መንገድ የምናንጸባርቅበት መንገድ ያ ፓሲቭ አግሬሲቭነስ በመባል ይታወቃል። እነዚህ ፓሲቭ አግሬሲቭ የሆኑ ሰዎች የሚለዩበት በጣም ብዙ ነጥቦች ቢኖሩም ዛሬ ግን 4 ዋና ዋና የሚባሉትን አስረዳቸዋለሁ። የመጀመሪያው መለያቸው ባክሃንድድ ኮምፕሊመንት ይባላል። ይሄ እየቆየ ስታስቡት የሚጎዳችሁ አስተያየት ማለት ነው። ምናልባት በስራ ቦታ ላይ ሲሳካላችሁ፣ ፕሮሞሽን ስታገኙ፣ ስራው ቦታ ላይ ያን ፖዚሽን ማግኘት ባይገባህም ምክንያቱም ለመስራት በጣም ከባድ ስለሆነ ሞክረው፣ ግን ደስ ብሎኛል እንኳን ሆነልህ ይሏቸዋል። ሁለተኛው ሳርካስቲክ ሪማርክስ ወይም ደግሞ የአሽሙር ንግግር ማለት ነው። ምናልባት ቤት ስትገዙ ምናምን ይመጡና ምን የመሰለ ቤት ገዝተሃል ይሏችሁና እድሜ ለብድር ይሏችኋል። ሶስተኛው ፕሪቴንሽስ ሰፖርት ይባላል። የአስመሳይነት ድጋፍ ማለት ነው። እነዚህ ሰዎች መቼ ነው የምታገኟቸው መሰላችሁ? ሰርግ ስትሏቸው አይመጡላችሁም። የደስታችሁ ጊዜ አይመጡላችሁም። የምርቃታችሁ ጊዜ አይመጡላችሁም። ቤት ገዝታችሁ ስታስመርቁ አይመጡላችሁም። የሚመጡላችሁ ግን የተጎዳችሁ ቀን ነው። የሚመጡላችሁ የለቅሶ ጊዜ ነው። ምክንያቱም ጭንቅላታቸው የሚፈልገው በተጎዳችሁ ጊዜ፣ ሐዘን በገጠማችሁ ጊዜ፣ የሚያስቸግር ነገር በገጠማችሁ ጊዜ ምን አይነት ውድቀት ገጠመው፣ ስለዚህ በሱ ውድቀት እኔ ልደሰት የሚል አይነት አመለካከት ስላላቸው። አራተኛው ጎሲፕ ወይም ደግሞ ሐሜት ነው። እነዚህ ሰዎች ልክ የሆነ ነገር ሲሳካላችሁ መለስ ሲሉና ሆነለት አይደለም፣ ይገርማል፣ ግን እንዴት እንደተሳካለት አላውቅም፣ አም ሃፒ ፎር ሂም፣ ግን የሆነ እኮ የሚወራ ነገር አለ ስለሱ፣ የሆነ ከበስተጀርባው የሆነ ነገር አለ ይባላል ምናምን ይላሉ። አያችሁ፣ በሰው አይምሮ ውስጥ ስለ እናንተ ጥያቄ እንዲፈጠር ማድረግ ይችሉበታል። እነዚህ ሰዎች ፓሲቭ አግሬሲቭ ይባላሉ። እውነተኛ ወዳጅ በእናንተ ደስታ የሚደሰት እሱ ነው እውነተኛ ወዳጃችሁ። መልካም ቀን።